ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ እህቶቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። እንዴት ነው ረመዳን? ሁሉም ሰላም፣ ሁሉም አማን? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ ደህና ነኝ። እዚህ ጋር ሾርባዬ እየተከተከች ነው። እዚህ ጋር ደግሞ ሩዝ ልቀቅል ነው ማለት ነው። ዛሬ ዝያራ አለብኝ ማለት ነው። ይሄ 1 ኪሎ ሩዝ ነው። ኪሎ ሩዝ ደግሞ አያችሁት 160 ብር ነው። ኪሎ ሩዝ ነው ማለት ነው። ዛሬ ኢንሻአላህ ዝያራ ሊሄድ ስለሆነ እንግዲህ ሰው ቤት ሲኬድ ሾርባ፣ አምባሻ፣ ሩዝ ወይም ዳቦ ተይዞ ነው የሚኬደው ማለት ነው። ስለዚህ እኔ አምባሻ ጋግሬያለሁኝ። አሁን ደግሞ ሩዝ ልቀቅል ነው ማለት ነው። አሳያችኋለሁ። እስከ መጨረሻውን ተከታተሉኝ፣ ጠብቁኝ። እንደምትመለከቱት ውሃውን ፈልቷል። ሩዙን ጨምራለሁ ማለት ነው። አጥቤዋለሁ። ቢስሚላ ተመልሼ መጣ። ሩዜ እየደረሰች ነው። ይህን ይመስላል ሾርባዬ። እንደምትመለከቱት ሩዙን ደፍቼዋለሁኝ። እዚህ ጋር ሽንኩርት ከትፈለው፣ እዚህ ጋር ካሮቱን እንትን ብያለሁ ማለት ነው። በሽሯለሁኝ ወይም ምድር የሚባለው ፈጭቻለሁ ነው የሚባለው። እዚህ በሽሯለሁኝ ባይዜ። ያው አሁን አሰራሩን ደግሞ አሳያቸዋለሁ። እንደምትመለከቱት ያው ካሮቱን እየጠበስኩት ነው። ከዛ ሩዙን የምጨምረው ትንሽ ቆይቼ ያለኝ ማለት ነው። ነገራችን በጣም ነው የሚጣፍጠው። በነገራችን ላይ እየተሰቃየሁ የሚሰራው ምክንያቱም ክረምቱ መጥቷል። በጣም እንጨት እያስቸገረኝ ዝናብ ዘንቦበት ጭሱ ያምጣው ነው። አልሐምዱሊላህ እንግዲህ አጀር ማገኛለሁ። በዚህ ጠብቁ። እንደምትመለከቱት አውርጄዋለሁ፣ በቅቶታል። በነገራችን ላይ በጣም ነው የሚጣፍጠው ሩዝ በካሮት በጣም ነው የሚጣፍጠው። ማሻላ ነው። ከዳቦ ጋር ከፈለጋችሁ ከአምባሻ ጋር ማሻላ ነው። በጣም ነው ደስ የሚለው እና ብሉ፣ ሰርታችሁ ብሉ። ከዚህ በኋላ ቡና ቀርቶኛል። ቻው፣ እንገናኛለን።